ሰላም እንድትቆያችሁ ውድ የስፖርት ቻናል ቤተሰቦቻችን ስፖርታዊ መረጃዎችን ይዘናል። የዓለም ዋንጫ እንደዚሁም ዝውውርን በተመለከተና የተለያዩ ጉዳዮች የምናነሳበት ስፖርታዊ መረጃችን አሁን ይጀምራል። እናንተ ሰብስክራይብ አድርጋችሁ እንደዚሁም ላይክ አድርጋችሁ በተጀምሩ ደስታችን ነው። ወደ ዋና ዋናዎቹ መረጃዎች ልንገራችሁ። ማንቸስተር ሲቲና እንደዚሁም አርሰናል ሲታገሉበት የነበረው ዝውውር በማንቸስተር ሲቲ አሸናፊነት ተጠናቋል። ዝውውሩ ማን ነው የሚለው ነግራችኋል። እንደዚሁም ማንቸስተር ምን እየሰራ ነው ሲሉ ገልጸዋል። የማንቸስተር ዩናይትድን በተመለከተ እንደዚሁ ቅሬታ አቅርቦበታል። እንደዚሁም ክርስቲያን ሮናልዶን በተመለከተ መረጃ ወጥቷል። ጫማዬን ለመስቀል አልቸኩልም ሲል ነው የገለጸው። እንደዚሁም ደግሞ ለደጋፊዎቹ ለፖርቹጋል ጥሪ አቅርቧል። ምንድን ነው ያለው? ምነግራችሁ ነው። እንደዚሁም የዓለም ዋንጫ ለእኛ ዛሬ ነው የተጀመረው ሲሉ የፖርቹጋሉ አሰልጣኝ ገልጸዋል። ሪያድ ማህሬዝም እንደዚሁ ራሱን ከብሔራዊ ቡድን ማግለሉን ይፋ አድርጓል። የጀርመኑ አሰልጣኝ በገዛ ፈቃዳቸው ከአሰልጣኝነት ለቀዋል። መሸነፋቸውን ተከትሎ ማለት ነው። የአልጄሪያውም አሰልጣኝ እንደዚሁ ከስልጣን ሊነሱ እንደሚችሉ ተነግሯል። በተጫዋቾቹ እንደማይፈለጉ ነው የተነገረው። የርገን ክሎፕ ወደ ኃላፊነት ሊመጡ እንደሆነ ነው የተነገረው። ባለፈው ዓመት ያለ ስራ በእረፍት እንዳሳለፉ ይታወቃል። በእግር ኳስ ቁመት ለውጥ አያመጣም ሲሉ ተጫዋቾች እየገለጹ ነው የሚገኙት። ናታን አኬ ፊረን ባችን መቀላቀሉ ነው የተነገረው። የተደበቃችሁበትን ቦታ እናውቃለን ሲሉ የሜክሲኮ ጋዜጠኞች ይፋ አድርገዋል። የእንግሊዝ ብሔራዊ ቡድን በሜክሲኮ እንዳለ ይታወቃል። እሱ ላይ ነው ይህንን ትችት የሰነዘሩት። እንደዚሁም አንድሬ ኦናና የዩናይትድን በይፋ መለቃቁን ከዩናይትድ መልቀቁን ይፋ ተደርጓል። ስለሱ መረጃዋል። እንደዚሁም የእንግሊዝ ተጫዋቾች ትኬት የእንግሊዝ ብሔራዊ ቡድን እንግዲህ ትኬቱ እጅግ ተወዷል ወይም ደግሞ በጣም ጨምሯል ዋጋው ተብሏል። $5 ወደ $30,000 ተዛውሯል። እንደዚሁም ከሮናልዶ ጋር መጫወት ለእኔ ታላቅ ክብር ነው ሲል ላሚን ያማል ገልጿል። እነዚህና በርካታ ጉዳዮች ይዘንላችኋል። አብራችሁን ቆዩ። ዋና ዋናዎቹን ነው የነገርኳችሁ። በዝርዝር ወደምንመለከተው ወደ ዝርዝር ጉዳያችን እንገባለን። ላይክ አድርጋችሁ ጀምሩ። ግን የመጀመሪያው መረጃችን የሚሆነው ማንቸስተር ሲቲ የአርሰናል ዝውውር በመጥለፍ በ10 ሚሊዮን ፓውንድ ጀርሚ ሞንጋኔን ማስፈረሙ ነው ይፋ የተደረገው። ይህንን ተጫዋች መጀመሪያ ላይ አርሰናል ነበር ለበርካታ ቀናት እየተነጋገረና እንደዚሁም እየተደራደረ ነበረ ከዚህ ከተጫዋቹ ጋር ማርሰው። ነገር ግን ማንቸስተር ሲቲ ከኋላው በመቅደም ነው ይህንን ተጫዋች ያስፈረመው ነው የተባለው። በሁለቱ ክለቦች መካከልም ውዝግብ ተፈጥሯል፣ በደጋፊዎችም ጭምር የተባለው። እናም አርሰናል ዳተኛ ሆኗል ሲባል ነበር በዚህ በተጫዋች ጉዳይ ማለት ነው። እናም እንግዲህ አሁን ይህ ተጫዋች ለማንቸስተር ሲቲ ሙሉ ለሙሉ መፈረሙ ይፋ ተደርጓል ማለት ነው። ሌላኛው ምርጫችን የማንቸስተር ዩናይትድ በተመለከተ ነው። የማንቸስተር ዩናይትድ ደጋፊዎች ማንቸስተር ዩናይትድ ምን ነክቶት ነው እስካሁን አንድም ተጫዋች አላስፈረመም፣ በመሀል ላይ ክፍተት አለው፣ 3-4 ተጫዋች ያስፈልገዋል፣ ነገር ግን እስካሁን እያስፈረመ አይደለም ሲሉ ደጋፊዎች ቅሬታ አቅርበዋል። እናንተ ምን ሀሳብ አላችሁ በዚህ ጉዳይ? ሀሳብ ካለ አካፍሉን። ሌላኛው ጉዳያችን ክርስቲያኖ ሮናልዶን በተመለከተ ነው። ክርስቲያኖ ሮናልዶ ለደጋፊዎቹ ወይም ደግሞ ለፖርቹጋል ሕዝብ ማለት ነው ጥሪ ማቅረቡን ነው የተነገረው። እንድትደግፉን እንፈልጋለን፣ ይህ የመጨረሻ ጨዋታ ነው የሚሆነው ሲል ክርስቲያኖ ሮናልዶ ይፋ አድርጓል። የመጨረሻ የዓለም ዋንጫ ጨዋታው እንደሚሆን ነው ያጋራው። ያው ካሁን በኋላ በዓለም ዋንጫ እንደማይሳተፍ እድሜውም እየሄደ ስለሆነ ማለት ነው። ከዚህ ጋር በተገናኘም ግን ጫማውን መቼ እንደሚሰቅል ተጠይቆ ነበር። ጫሜን ለመስቀል አልቸኩልም ሲልም ነው የገለጸው። እናም ምናልባትም ቀጣይ 2-3 ዓመታትም እንደዚሁ እየተጫወተ እንደሚቆይ፣ ነገር ግን ለዓለም ዋንጫ የቀጣይ የመጫወት እቅድ እንደሌለው እህቱም ጭምር ይህንን መረጃ ይፋ ማድረጓ የሚታወቅ ጉዳይ ነው። ሌላው የዓለም ዋንጫ ለእኛ ዛሬ ነው የተጀመረው ሲሉ የፖርቹጋል ብሔራዊ ቡድን አሰልጣኝ ይፋ አድርገዋል። ፖርቹጋል ብሔራዊ ቡድን ዋና አሰልጣኝ ሮቤርቶ ማርቲኔዝ ናቸው። በቡድናቸው ከመመራት ተነስቶ ለማሸነፍ መቻሉን እጅግ በደስታ ነው ይህንን ስሜታቸውን እያጋሩት። ምናልባትም ከምርጥ 16 ከመግባት እንግዲህ ላይገባ ይችል ነበር፣ ተመርቶ ነበር በክሮኤሽያ ማለት ነው። ይህም እንግዲህ ትልቅ እድል ነው ለእኛ፣ ይህ የዓለም ዋንጫ ጅማሪያችን ነው ሲሉ ነው አሰልጣኙ የገለጹት ማለት ነው። ሌላው መረጃችን የሚሆነው እንግዲህ በቀጣይነት የምንመለከተው ሪያድ ማህሬዝን ይሆናል። ሪያድ ማህሬዝ ራሱን ከብሔራዊ ቡድን ማግለሉ ነው የተነገረው። የአልጄሪያ ብሔራዊ ቡድን አምበል እና ወሳኝ ተጫዋች ሪያድ ማህሬዝ ራሱን ከብሔራዊ ቡድን ማግለሉ ታውቋል። ወደ 119 ጨዋታዎችን ተጫውተዋል። ነገር ግን ምንም አይነት ለአገሩ ግብ እንዳላስቆጠረ ጭምር ተነግሯል። በ2014 ለመጀመሪያ ጊዜ ከብሔራዊ ቡድኑ ጥሪ
ደረሰው ሪያድ ማህሬዝ አጠቃላይ እስካሁን 119 ጨዋታዎችን አድርጓል። ማህሬዝ ሀገሩ አልጄሪያን በአምበልነት እየመራ የ2019 የአፍሪካ ዋንጫ ማሳካቱ ይታወሳል። 2019 ማለት ነው። እናም እንግዲህ ከዛ በኋላ ግን ያን ያክል ለብሔራዊ ቡድኑ አስተዋጽኦ እንዳላደረገ ጭምር የተነገረው። አሁን ግን ሙሉ ለሙሉ ከብሔራዊ ቡድኑ ራሱን አግሏል። ጁሊያን ኔግልስማን ራሳቸውን ከጀርመን ብሔራዊ ቡድን ማግለላቸውን የተነገረው ወይም ደግሞ በገዛ ፈቃዳቸው ስልጣናቸውን ለቋን የተባለው። ለዚህ የሆነበት ደግሞ ባለፈው ከተሸነፉ በኋላ ነው። የ38 ዓመቱ አሰልጣኝ ጁሊያን ከ3 ዓመታት በፊት ሃንሲን ፍሊንክ ተክተው ብሔራዊ ቡድን መረከባቸው አይዘነጋም። አሁን ግን በገዛ ፈቃዳቸው ከኃላፊነታቸው መነሳታቸው የነገረው የአልጄሪያው አሰልጣኝ እንደዚሁ ለመሰናበት ጫፍ ላይ ደርሷል የተባለው በተጫዋቾቹ እንደማይፈለጉም ጭምር የተነገረው። ምናልባትም ስዊዘርላንድን ገጥመው መሸነፋቸው ይታወቃል። በዛም ምክንያት የስዊዘርላንድ ዜግነት እንዳላቸው ይታወቃል። የአልጄሪያው አሰልጣኝ እሳቸውን በወቅቱ ሀገሬ ነው የምገጥመው፣ ነገር ግን አሁን የአልጄሪያ ዜግነት ነው ያለኝ ማለታቸው ይታወቃል። አሁን በተጫዋቾቹ እንደማይፈለጉ ጭምር ነው የተገለጸው መስሎ በቀጣይነት የምንመለከተው የርገን ክሎፕን ይሆናል። ክሎፕ እንግዲህ በጀርመን ምናልባትም አሁን ካለው የወቅታዊ ሁኔታ ጋር በተገናኘ ወደ አሰልጣኝነት ሊመጡ እንደሚችሉ የተነገረው የጀርመን እግር ኳስ ፌዴሬሽን አሰልጣኝ ጁሊያን ኔግልስማንን የብሔራዊ ቡድን ስንብት ይፋ አድርጓል። የፌዴሬሽኑ አሰልጣኝ የርገን ክሎፕ በኃላፊነት ለመሾም ንግግር እያደረገ መሆኑን ነው የተገለጸው። እስካሁን ያለ ስራ የቆዩት የርገን ክሎፕ ሊቨርፑልን ከአሰልጣኝነት ካሰናበቱ በኋላ እስካሁን በስራ ላይ አይደሉም። ምናልባትም የጀርመን አሰልጣኝ ሊሆኑ እንደሚችሉ ነው መረጃዎቹ ይወጡት። ሌላው የእንግሊዝ ተጫዋቾች በተመለከተ አንድ መረጃ ወጥቷል። የእንግሊዝ ብሔራዊ ቡድን ሜክሲኮ እንደሚገኙ ይታወቃል። እናም የሜክሲኮ ጋዜጠኞች እያፈላለጓቸው ነው የሚገኙት የእንግሊዝን ተጫዋቾች ለመረበሽ እና እንቅልፍ አልባ ለማድረግ ማለት ነው። ምናልባትም እንግዲህ በ16 ውስጥ ሜክሲኮም እንግሊዝ መግባታው ይታወቃል። በቀጣይ ዞር ሊገናኙ እንደሚችሉ ይታወቃል። እና ከዛ ጋር በመገናኘት ነው እንግዲህ ያሉበትን እናፈላልጋለን፣ አፈላልገንም ለደጋፊዎቻችን ለሜክሲኮ ደጋፊዎች እንነግራለን ሲሉ ነው እንግዲህ አወዛጋቢ ንግግር ያደረጉት የእንግሊዝ ጋዜጠኞች ማለት ነው። ሌላው እግር ኳስ ቁመት ለውጥ አያመጣም ሲሉ ግብጽ ዛሬ በቁመታቸው የገዘፉ ተጫዋቾችን ከያዟቸው አውስትራሊያ ጋር ወሳኝ ጨዋታ እንደሚያደርጉ ይታወቃል። እና ከዛ ጋር በተገናኘ ነው እንግዲህ በእግር ኳስ ውስጥ ቁመት ምንም አይነት ለውጥ አያመጣም ሲሉ ነው የግብጽ ብሔራዊ ቡድን ተጫዋቾች ናቸው ይሄን ያሉት። እናንተ ተስማማላችሁ? በዚህ ጉዳይ ሀሳብ አስተያየት ካለ አስቀምጡልን። ሌላው ላሚን ያማል ነው። ላሚን ያማል ከክርስቲያኖ ሮናልዶ ጋር መጫወት ለእኔ ክብር ነው። የስፔን የፊት መስመር ተሰላፊ ላሚን ያማል ከሮናልዶ ጋር መጫወት ለእኔ ታላቅ ክብር ነው ሲል ገልጿል። በዓለም ዋንጫ ጥሎ ማለፍ ምርጥ 16 ውስጥ የተቀላቀሉት ስፔን እና ፖርቹጋል የጋራ የፊታችን ሰኞ ምሽት እንግዲህ ይጫወታሉ በቀጣይ ሰኞ ማስሮ እንግዲህ ስለዛ ጨዋታ አስተያየቱን የሰጠው ያማል ከሮናልዶ ጋር በተቃራኒ መጫወት ለእኔ ክብር ነው ሲል ገልጿል። ነገር ግን ተጋጣሚያችን ምንም ቢሆን አስፈላጊውን ነገር ጨዋታውን ማሸነፋችን ነው ሲል ጨምሮ ገልጿል። እንግዲህ ቀጣይ ሰኞ ተጠባቂ ፍልሚያ እንደሚሆን ይታወቃል። ፖርቹጋል ከስፔን ማለት ነው። የእንግሊዝ ብሔራዊ ቡድን ወይም ደግሞ የእንግሊዝ እንግዲህ ምርጥ 16 ውስጥ መግባቷ ይታወቃል። ከዛ ጋር በተገናኘ የትኬቱ ዋጋ በከፍተኛ ሁኔታ ጨምሯል የተባለው ከ$650 ወደ $30,000 ነው የገባው ማለት ነው። እናም እንግዲህ ብዙዎች ተናገሩበት የሚገኘው ፊፋ ግብይቱን የሚፈቅድ ሲሆን ከገዢ እና ሻጭ ላይም ከእያንዳንዳቸው 15% የኮሚሽን እንደሚቀበልም ነው ፊፋ ይፋ ያደረገው። ስለዚህ ለትኬቱ መወደድ ፊፋም ተጠያቂ ነው ተብሎ እየተነጋገሩበት ነው የሚገኘው ማለት ነው። ብዙዎች በዚህ ጉዳይ ተነጋግረዋል። አንድሪ ኦናና የዩናይትድን በይፋ ሊለቅ እንደሆነ ታውቋል። ኦናና በማንቸስተር ዩናይትድ ባለፉት ጊዜያት በበረኛ ሆኖ ሲያገለግል ነበር። ነገር ግን አሁን ከማንቸስተር ዩናይትድ ለመልቀቅ ወረዲ ዳር መድረሱ የተነገረው ማንቸስተር ዩናይትድ 1.5 ሚሊዮን ዩሮ የውስጥ ክፍያ እንደሚያገኝ ተጠቁሟል የተባለ ያው ውል ስምምነቱ ስላላለቀ ነገር ግን ይህንን ብር ተከፍሎት ይለቃል ነው መረጃው የደረሰን። የቱርኩ ክለብ ትራብዞንስፖር የአንድሪ ኦናናን ውል ደሞዝ እንደሚከፍል ተነግሯል እና ማንቸስተር ዩናይትድም 1.5 ሚሊዮን ዩሮ የውስጥ ክፍያ ይከፍለዋል የተባለው። እንግዲህ የአሁኑ መረጃችን ይህን ይመስል ነበር። በቀጣይ መረጃ መልሳለሁ። መልካም ቆይታ